ሰላም የጤና ወዘኪድ ቻናል ተከታታዮች፣ ዛሬ ደግሞ የህፃናት ባህሪያትና የእድገት ምልክቶች በወር ሲከፋፈሉ ምን እንደሚመስሉ እናያለን። ኦር ዲቨሎፕመንታል ሚልስቶን። በመጀመሪያ የምናየው ከ0 እስከ 1 ወር ያለው ህፃን ምን ምን ባህሪያትን ሊያሳይ ይችላል የሚለውን ይሆናል። ብዙ ጊዜ ይተኛሉ፣ ሲራብ ወይም ሲታመም ያለቅሳሉ፣ የሚጠባ ሪፍሌክስ አለው፣ ሰኪንግ ሪፍሌክስ የምንለው ማለት ነው። ድምፅ ሲሰሙ ይደነግጣሉ። እነዚህ ባህሪያት በዋናነት ከ0 እስከ 1 ወር ያለ ህፃን ሊያሳያቸው የሚችሉ ባህሪያት ናቸው። 2 ወር የሞላው ህፃን ወይም የሞላት ህፃን ልታሳያቸው የምትችለው በመጀመሪያ ደረጃ ፊትን ይመለከታሉ። በሰው ፊት ፈገግ ማለት ይጀምራሉ። ድምፅ ይሰማሉ እና ወደ ድምፅ ሊዞሩ ይችላሉ። እንዲሁም አ ሚል ድምፅ ያወጣሉ። 3 ወር ሲሞላቸው ራሳቸውን በተሻለ ይቆጣጠራሉ። በሆድ ሲተኙ ራስን ማንሳት ይጀምራሉ። የማያውቁትን ሰው ሲያዩ ይደሰታሉ። ይህ 3 ወር የሞላው ህፃን የሚያሳየው ባህሪ ነው ማለት ነው። 4 ወር ሲሞላቸው በጣም ይስቃሉ፣ ይጫወታሉ፣ እጃቸውን ወደ አፍ ያመጣሉ፣ አሻንጉሊት ለመያዝ ይሞክራሉ፣ ድምፅን በመደጋገም ይጫወታሉ። ለምሳሌ ባባ፣ አአ ቃላቶችን ወይም ደግሞ ድምፆችን እየደጋገሙ ይጫወታሉ ማለት ነው። 5 ወር ሲሞላቸው በተለያዩ ነገሮች ይመራመራሉ፣ ይመለከታሉ፣ እቃዎችን ለመያዝ እጃቸውን ይዘረጋሉ፣ ይፍጨራጨራሉ። ከበፊቶቹ ወራቶች በተለየ ራሳቸውን ይቆጣጠራሉ። 5 ወር የሞላቸው ህፃናት የሚያሳያቸው ምልክቶች እነዚህ ናቸው በዋናነት ማለት ነው። 6 ወር የሞላው ህፃን ያለ ድጋፍ መቀመጥ ይጀምራል። እቃዎችን በእጁ ይይዛል። እቃን ከእጅ ወደ እጅ ያስተላልፋል። ብዙ ድምፅ ያወጣል። የእድገት ደረጃዎች እና የሚያሳያቸው ባህሪያት በዋናነት ከልጅ ልጅ ሊለያዩም ይችላሉ። ነገር ግን በዋናነት እነዚህን ምልክቶች ያሳያሉ ማለት ነው። ህፃናት አስተውለን ካየናቸው እያንዳንዱ ቀን የአዲስ ነገር መፍለቂያቸው ነው። ከ7 ወር በኋላ ያለውን ደግሞ በሚቀጥለው ቪዲዮ እሰራላችኋለሁ።